ሄሎ ጋይስ እንዴት ናችሁ? ሰላም ነው? አማን ነው? ሁሉ ሰላም አለን አለን። ይኸው ዛሬ ኳስ እያንጠባጠብን የመጣነው ኳስ እያንጠባጠብን ነው። እንደምታዩት ኳስ የሚያንጠባጥበው ልጅ ሙርሲ አብዱ ይባላል። ዳላ ሲል ልጅ ገርባ ነው። ማሻአላ ማሻአላ እያላችሁ በጣም ሞራል ተስፋ ያለው ልጅ ነው። እንደምታዩት ቢያንስ ኳስ ከጀመረ አሁን አንድ 3 አመት እዛ አካባቢ ሁኔታን አሁን ሙሉ 10 አመቱ ነው። የ10 አመት ልጅ ነው እና በጣም ኳስ ከሞላ ጎደል በጣም የተሻለ ነው። ኳስ አያያዙ ምኑ ያምራል። ቀጣይ ደግሞ እየተጫወተ ያለውን ነገር እልክላችኋለሁ። እና በግራ እግሩ የሚጫወት ልጅ ነው። በጣም ይችላል። በጣም የኳስ ፍቅር ሞራል ያለው ከልጅነቱ ጀምሮ እና እስከዛሬ እዚህ ደረጃ ያደረስኩት እንግዲህ እና አሁን ደግሞ ከእኔ በተሻለ አሰልጣኝ ሰልጥኖ የተሻለ አካዳሚ ገብቶ ትልቅ ደረጃ እንዲደርስ እመኛለሁኝ። እና ይሄ ልጅ ትልቅ ደረጃ እንዲደርስ ውድ ቤተሰብ ሁሉም ኮፒ ሊንክ ሼር ምናምን እያደረጋችሁ ቫይራል ወጥቶ የሚመለከተው ጋር እንዲደርስ አድርሱልን ለማለት ፈልጌ ነው። የተሻለ አካዳሚ ገብቶ የተሻለ ተጫዋች ቢሆን ለኔም ለሀገርም ይጠቅማል ማለት ነው። እና በጣም ተሰጥኦ አለው በግራ እግሩ የሚጫወተው እንደምታዩት አሁን እዚህ ያለው ትንሽ ራቅ ያለ ቦታ ነው፣ ገጠራማ አካባቢ ነው። ለሱ ጨዋታ የሚመጥን ልጆችም የሉም። በሱ እድሜ ያሉ ልጆች እንደዚህ እንደሱ ኳስ አይችሉም። እና ትላልቅ ልጆች ጋር ስለሆነ የሚጫወተው ቢያንስ ከእሱ ጋር ባላንስ የሚያደርጉ ልጆች ጋር ገብቶ አካዳሚ ገብቶ የተሻለ ደረጃ ቢደርስ የተሻለ ነው ብዬ አስባለሁኝ። ደግሞም ይደርሳል። በጣም ተሰጥኦ አለው። በጣም የሚያምር ልጅ ነው። እና እናንተም ማሻአላ ማሻአላ እያላችሁ ኮፒ ሼር ኮፒ ሊንክ የሚደረገውን ነገር አድርጋችሁ እስቲ ቫይራል እንዲወጣ አድርጉልን። በተለይ 3 ፖይንት አካዳሚ የሚደርስበትን መንገድ ብታመቻቹልን በጣም ደስ ይለናል። ለሚመለከተው አካል አድርሱልን እላለሁኝ። የተባበራችሁን ሁሉ በጣም እናመሰግናለን። እና ሁሉ ነገር የተሳካ ምናምን ነገር እንዲሆን በተቻላችሁ መጠን የሚደረገውን ነገር አድርጉልን። ለሚመለከተው አካል እንዲደርስ ሼር ኮፒ ሊንክ እያደረጋችሁ አበረታቱን አበረታቱን። በጣም ሞራል ያለው ልጅ ነው። እውነት ለመናገር በጣም ደስ የሚል ልጅ ነው። እንግዲህ አላህ ያሳምርለት እያልኩ ነው እኔ። የቻላችሁም አሁንም ደግሞ በዱአ አግዙን ለማለት እወዳለሁ። መርሐባ ቴንኪው ሹክራን